ይቅርታ ይሄንን ማድረግ አልችልም። ለምን? ራሴን በግልጽ ስለሰጠው ነኝ። ይሄ ንቀት አይደለም፣ ግን በቃ ካንቺ ጋር እንደዚህ ነገር ማድረግ አልፈልግም። ለምን? ይሄን ያላት ተስቀያሚ ነኝ? አረ እንደሱ ማለት አይደለም። እና ምንድነው? ለዛሽ ገረድ እንኳን የምታሳየው ክብር ለኔ አንድ ቀን እንኳን አሳይተኝ አታውቅም። ቆይ እኔ ከሷ በምን አንሳለሁ? ቃል ብሌንን አፈቅራታለሁ። ከሷ ውጪ ከማንም ጋር መሆን አልችልም። ዳግም ምን እያልክ ነው? ያችን ገረድ አፈቅራታለሁ? ይኸውልሽ ቃል በጣም ነው የምወዳት፣ በጣም ነው የማፈቅራት። ደግሞ ማንም ጤነኛ ወንድ ሊወዳት የሚችል ሴት ነች። ማን? እሷን? አዎ፣ የትኛውም ወንድ የብሌንን ባህሪ ካወቀ እንዴት ላይወዳት ይችላል? እውነት አይደለም፣ ስለምታዝንላት ነው እንጂ በጭራሽ አታፈቅራትም። ምክንያቱም ብሌን በጣም ተወዳጅ ልጅ ናት። በፍጹም በፍጹም ይህን ካንተ አልጠብቅም። እሺ ቆይ አንዴ፣ ተራ ገረድ እንዴት ታፈቅራለህ? ጭራሽ እኮ አትመጥነህም። በፍቅር ምንም ደረጃ የሚባል ነገር የለም። ንጉስም ካሽከሩ ፍቅር ሊይዞ ይችላል። ለዛ አይደለ እንደ አምላካችን አንድያ ልጁን እስኪሰጠን ድረስ ይወደደ። እውነት አይደለም፣ በፍጹም ልታፈቅራት አትችልም። እውነት ነው፣ ብሌንን አፈቅራታለሁ። እና እኔስ? ቆይ አንቺስ ምን? እንዳልገባችሁ ዳግም። ቆይ የኔና ያንተ ነገር ተራ ነገር ነው? እውነቱን ንገረኝ ካልሽኝ ከዛም በላይ ነው። ይቅርታ ቃል፣ እኔ አንቺን ልወድሽ አልችልም። ከማይወድሽና ከማይፈልግሽ ሰው ጋር ደግሞ ጊዜሽን አታጥፊ። በጣም ታሳፍራለሽ። አንድ ቀን ደግሞ ይቆጫል። አሁን እዚህ ባዶ ቤት ውስጥ ብቻዬን እናረጋለሁ። ይሄን እኮ ዳግም ስለትዬ መታመም አልሰማ ይሆናል። ሄጄ ልንገረው እንዴ? በዛውም ከሱ ጋር ጊዜ ያሳልፋለሁ። ቃል ደግሞ ዳግም ክፍል ምን ትሰራለች? ብሌንዬ እንዳሰብሽው እኮ አይደለም። እንዴት እናቷ ታማ ከወንድ ጋር ትባልጋለች ብለሽ ልታስቢ ትችያለሽ። ግን ደግሞ ፈልገነው አይደለም፣ ሳናስበው ነው ሁሉም ነገር የተፈጠረው። አይ ችግር የለውም፣ ያጋጥማል። እሺ እኔ እህት እንዳንቺ እኮ ማንም አይረዳኝም ብታይ። ብቻ ትታዘቢኝ። በተፈጠረው ነገር ደግሞ በጣም ነው ደስ ያለኝ። እኔ የምልሽ ብሌንዬ፣ ይሄ ነገር በሚፋቀሩ ሰዎች መሀል ሲሆን ደስ ይላል አይደል? እንጃ መሰለኝ። ሙች በጣም ነው ደስ የሚለው። ምን ያህል እንደሚወደኝ ነው ያወቅኩት። አረ ደስ ይላል በጣም እንጂ። ለማንኛውም ለሰው እንዳትናገር እሺ፣ ትንሽ ያሳፍራል። ችግር የለውም አልናገርም። እሺ ነቃንጃ። የታባሽ ሰራሁልሽ። ገና በዚህ አልቆምም። ለአይንሽ እንድትጠዩ ነው ማደርግሽ። እኔ ቃል የፈለኩትን ሲወስዱብኝ አልወድም። ለምን ዳግም? ይሄን ያክል ምን በደልኩ? ካልፈለከኝ ለምን ተስፋ ሰጠኝ? ሲጀመር እኔ ነኝ ጥፋተኛ። ልቀርብ አይገባም ነበር። ምን አዲስ ነገር አለ? ለብሌን አሳዳጊናት የሆነ ሰው ደውሎ ሰላም የብሌን እናት እንደሆነች ነግሯታል። ምን? ራሷ ናት የነገረችኝ፣ ግን ብዙም አላመነቻቸውም። ለምን? ይልቅ አንድ ነገር በጣም ያስጨነቀኝ ነው። ምንድነው እሱ? ንገሪኝ። መቼም ተማክረን መፍትሄ እናጣለትም።
ጠዋት አንድ ስልክ ተደወለልኝ። ከዛ በኋላ ደግሞ ሰላም የብሌን ትክክለኛ እናት እንደሆነች ነገር። ቆይ እንዴት ነው ወላጅ እናቷ መጣለች አልተባለ? እሷን ተያት ለብር ብላ ነው፣ የውሸት እናት ናት። ታዲያ ይሄስ እውነት ባይሆን? አዎ እኔም እንደዛ እያሰብኩ ነው፣ አላመንኳቸው። የባለፈው ውሸት ከሆነ ይሄም እንደዛው ነው የሚሆን። እርግጠኛ ነኝ በባለፈው የደወለልሽ ሰውዬ ይሆናል የደወለልሽ። ሰው ግን በውሸት ግን ምንድን ነው የሚጠቀመው? እኔ ራሱ እሷ አይደል ግራ ይገባኝ። ብር ከፍሎ የውሸት እናት ማምጣት ምን ይጠቅማል? እንደ አልማዝ የውሸት እናት ትሆናለች ብላ ተጠራጥራለች። እኔም በደንብ እንድትጠራጠር አድርጊያታለሁ። በጣም ጥሩ ስራ ነው። ታዲያ እንድትጠራጠርሽ ማድረግ የለብሽ፣ መጠየቅ አለብሽ። እሺ አታስብ ለሱ። ደግሞ ማን እንደደወለ በደንብ አጣሪልኝ። ከተደወለ ደግሞ ቶሎ ለኔ እንግል። እሺ ችግር የለውም ለሱ። በቃ ሂጂ። ጥሩ ስራ ነው የሰራሽው። እሺ አመሰግናለሁ። ማን አባት ማን የነገራት ይቻላል? በቃ አላርፋለች አይደል? ቆይ ምን አባቷ ባድርጋት ነው የሚሻላት? አምጪ ላግዝሽ። አልፈልግም። እኔ ገረድ ስለሆንኩኝ ነው። አንተ ግን ምን ቦጣ? አንቺ ገረድ አይደለሽም። ነኝ። አይደለሽም። እንደውም ልንገርሽ፣ አንቺ ከማውቃቸው ሴቶች ሁሉ የተለየሽ ምርጥ ሴት ነሽ። ቆንጆ ነሽ። ማንም ሰው ሊወዳት የሚችል ውብ ሴት ነሽ። በዛ ላይ ከራስሽ በላይ ለሌሎች የምታስቢ ምርጥ ሴት ነሽ። ይቅርታ፣ ስራ አለብኝ፣ መሄድ አለብኝ። ዛሬ ለብሌን ሁሉም ነገር አፍረጥርጬ ነው የምነግራት። ይህኔ እኮ አንቺም እንደኔ በውስጥሽ አውቀሽ ይሆናል። ቤቴን ፏፏ አድርጌ ቆንጆ ነገር አዘጋጅቼ ነው የምጠብቃት። የሆነ ቆንጆ ስጦታ ላዘጋጅላት እንዴ? ደግሞ በስጦታ እየደለልኳት ቢመስላት። የኔ ብሌን እንኳን እንደዛ አታስብም። አሪፍ ስጦታ አዘጋጅቼ ነው የምነግራት። ለብሌን አሳዳጊናት የሆነ ሰው ደውሎ ሰላም የብሌን እናት እንደሆነች ነግሯታል። እንዴት አባቷ ልታውቅ ቻለች? ማንስ ሊነግራት ይችላል? ወይኔ ባይሉ በስንት መከራ ግድበኩትን ሚስጥር ተገላለጠብኝ። የሆነ ነገር ካላደረግኩኝ ብሌንና እናቷ እኮ ሊገናኙ እኮ ነው። ይሄ እንዲሁም መቼም አላደርግም። ቆይ ማን ሊያደርገው ይችላል? ግን እኔ እና አንቺ ስለ ብር ማውራት አለብን። አዎ ሌባ የሚጣለው ሲከፋፈል ነው። እና ደግሞ 50% እንድትሰጠኝ እፈልጋለሁ። 50% ትቀልጃለሽ እንዴ? ምን ስለሆንሽ ነው 50% የምሰጥሽ? ሁሉም ነገር እኮ ጨረስኩት ነኝ ነው። አዎ መቼም ቢሆን እንደዛ አልሰጥሽ። አይ በኃይሉ ብልህ ትመስለኝ ነበር፣ ለካ አይደለህም። እቺ ጥንዚዛ በርግጥ ምሷ ነች። ወይኔ ባይሉ
እውነትም ሞኝ ነኝ እኮ። ብሌንዬ እንዳሰብሽው እኮ አይደለም። እንዴት እናቷ ታማ ከወንድ ጋር ትባልጋለሽ ብለሽ ልታስቢ ትችያለሽ። ግን ደግሞ ፈልገና አይደለም፣ ሳናስበው ነው ሁሉም ነገር የተፈጠረው። ለምንድን ነው ቆይ እንደዚህ የሚሆነው? ምን ነው እሱ ሲጀመር? እንደውም ከነ መፈጠሩ ነው የምረሳው። ቆይ ግን ቃል ሆን ብላ ቢሆንስ እንዴት እሷን አማታለሁ? አዎ አልቅሽ፣ ገና በደንብ አስነባሻለሁ። ቃል መጣሽ እንዴ? እያለቅሽ ነበር እንዴ? ኧረ አላለቀስኩም። ቆይ ለምን ትደብቂኛለሽ? እኔ ሁሉ ነገሬን እየነገርኩሽ፣ አንቺ ግን ኧረ እንደሱ አይደለም። ስለ እኔና ስለ ዳግም ምንም ነገር ሳልደብቅ እየነገርኩሽ፣ አንቺ ቆይ ለምን እንደኔ ግልጽ አትሆኝልኝም? ደግሞ ለእኔ በዚህ ሰዓት ያለሽኝ አንቺ ብቻ ነሽ። ሁሉ ነገር ለአንቺ ነው ማማክረው። ምንም አልደበቅኩሽም እኮ ቃል። እንደዛ ከሆነ ስለ ፍቅረኛሽ ነገርኛ። ቅድም እኮ ዳጊ ጋር ሆነን ፍቅረኛ አላት የላትም እየተባባልን ነበር። ብሌንዬ ዳግም እኮ ብታይ እንዴት እንደሚያዝንልሽ። እህቴ ትመስለኛለች፣ እንዴት አንጀቴ እንደምበለው ብታይ ሁሌ ነው የሚለው። ብዙ ጊዜ ደግሞ ስለምታሳዝነኝ ነው ማውራት ይላል። አይ ዳጊ የዋህ እኮ ነው። ምን ስለማሳዝነው ነው የሚያወራኝ? አዎ ዳጊ እኮ ብታይ ለሰው በጣም አዛኝ ነው። ለአንቺ ደግሞ እንዴት እንደሚያዝንልሽ ሳስበው ግን አንቺን የምትመስል እህት ሳትኖረው አቀርም። ቃል አውቀሽ ነው አይደል እንደዚህ የምታወሪው? አረ ማለት ብሌንዬ እስከ ዛሬ ድረስ ገረድ አልነበር የምትይኝ? ዛሬ ምን ተገኝቶ ነው ብሌንዬ ያልሽ? ሳስበው ያወራሽን በሙሉ ሸተው ነገር ሆን ብለሽ እኔን ለማናደድ እየጣርሽ ነው እንጂ ምንም አልተፈጠረም አይደል? ቆይ እንዴት ነው ታስቢያለሽ? ለምን ብዬ እንደዚህ ያደርጋለሁ? ከፈለግሽ ደግሞ ዳግምን ጠይቂው። ያው ግን ፍቅራችንን በድብቅ እናድርገው ስለተባባልን ትንሽ ሊደብረው ይችላል ወይስ ጭራሽ ላያውቀው ይችላል? ሳስበው ግን ሆን ብለሽ እኔን ለማናደድ ነው፣ ወይም ደግሞ ዳጊም ቢስላለሽ እኔ እና እሱን ለማጣላት ነው። አንቺ ገረድ ዝም በይ እሺ። ሰማሽ መሰለኝ ብዙ ለፈለፍሽ። አዎ ቃል እንደዚህ ናት። በጨዋነት ስትናገር አያምርባትም። አስመሳይ ነሽ። እሺ ጭራሽ እኮ አይመጥንሽም። አንዳንዴማ ማን እንደሆንሽ እራሱ ትረሻለሽ መሰለኝ። ከአንቺ ያነስኩኝ ነኝ አይደል? ታዲያ ለምን በእኔ ትቀናለሽ? ከእኔ የበለጠ ሆኖ ለመታየት ለምን ትጥሪያለሽ? ወይስ አላመንሽበትም ከእኔ መብለጥሽ ነው? ቆይ እንዴት ነው የምትናገሪው? እኔ እና አንቺ እኮ ጭራሽ አንድ አይነት ሰዎች አይደለንም። የሰማይና የምድር ያክል እኮ ነው የምንለያየው። አዝኖልሽ ሲቀርብሽ ጭራሽ የወደድሽ መሰለሽ እንዴ? ደግሞ እንደ አይነት የምትመጥነው እያለች አንቺ ጋር ምን ይሰራል? እምቢ ስላለሽ ትንሽነት ተሰምቶሽ ነው እኔ ላይ ትልቅ ለመሆን የምትሞክሪው? ዝም በይ። ማን ስለሆነ ነው እሱ እኔን አልፈልግሽም የሚለኝ? እኔ ቀን ማንም አልፈልግሽም ብሎኝ አያውቅም። እሺ እምቢ ብሎሻል አይደል? የበታችነት ስሜት ስለተሰማሽ ነው እንደዚህ የምትሆኚው። ምንም አልሆንኩም። ምን ሰው ላይ ይሽኝ? ሲጀመር እኔ እኮ አልፈለግኩትም ነበረ። እሱ ነው በግድ የፈለገኝ። አሳዝኖኝ እንጂ ሲጀመር እኔ እኮ ብዙ ፈላጊ ያለኝ ሰው ነኝ አይደል? ታውቂያለሽ ቃል፣ እያወኩሽ አምኜሽ መናደዴ ነው የሚገርመኝ። ምን አባቷ ነው የምትለው? ገረድ አብሬ ሳውራት እኩያ የሆንኩ መሰላት እንዴ?
ወይኔ ቃል እንዴት መናቀረብኝ። ገና ሰራልሻለሁ። እኔ ያለውማ መቼም ከሱ ጋር አትሆኝም መቼም። ብሌን ምን ሆነሻል? ምንድን ነው የተፈጠረው? ቆይ ሳሎን ምንድን ነው ያለው? የተፈጠረ ነገር አለ? ዳጊ ዝም ብለህ ነው። ጭራሽ ብለሽ ወንድ አስከትልሽ ቤታችን ድረስ ይዘሽ መምጣት ጀመርሽ። ቅድም ምን እያልሽኝ ነበር? ደግሞ ምን አልኩሽ? አንቺና ዳግም ስላደረጋችሁት ነገር እየነገርሽኝ ነበር። እኔና አንቺ ምንድን ያደረግነው? ቃል ምንድን ያልሻት? ምንም። አንቺ ምንድን ነው የምትቀባጠሪው? ዳጊ አትመላት፣ ውሸቷን ነው። ማ እኔ ነኝ ውሸታ? አሁን ከትንሽ ሰከንድ በፊት ከዳግም ጋር ክፍል ውስጥ ምን እንዳሳለፋችሁ እየነገርሽኝ ነበር። ምን ያህል እንደምትዋደዱ እየነገርሽኝ ነበር እኮ። አንቺ ውሸታ! መቼ ነው እኔና አንቺ እንደዚህ ያደረግነው? ዳጊ ውሸቷን እኮ ነው። እኔ እንደዛ አላልኩም። ቤቱ ያለ ሰላም ይደብረኛል ብለሽኝ አይደል እንዴ በግድ ቤት የገባሽው? ስለምን ፍቅር ነው የምታወሪው? እኔ ከአንቺ ጋር? ዳጊ ትሰሚኛለሽ? አንቺ የኔ ታይፕ አይደለሽም። በቃ ተይኝ። እኔስ ቆይ መች ፈለግኩ? ደግሞ ምን ነበር ያልሽው? ዳግም ስለሚያዝንልሽ ነው የሚያወራሽ አላልሽኝም ነበር? ዳግም ስለምታዝንልኝ ነው እንደምታወራኝ? አይደለም፣ ስለማፈቅርሽ ነው። ምን? ብሌን አፈቅርሻለሁ። ለመናገር ትክክለኛው ሰዓት ላይሆን ይችላል፣ ግን በቃ ወድሻለሁ። ማንንም ከምወደው በላይ ወድሻለሁ። ይህንን ቃል ለማውጣት ብዙ ጠብቄያለሁ፣ ግን በቃ ከዚህ በኋላ መጠበቅ አልችልም። ይቅርታ ዳጊ፣ አሁን ምንም ልልህ አልችልም። ብሌን አፈቅርሻለሁ። ለመናገር ትክክለኛው ሰዓት ላይሆን ይችላል፣ ግን በቃ ወድሻለሁ። ማንንም ከምወደው በላይ ወድሻለሁ። እንዴት ዋልሽ ገነት? ሰላም ዋልሽ? እግዚአብሔር ይመስገን። እንዴት ዋልሽ ፀሐይ? እኔ የምልሽ አዲስ ነገር አለ እንዴ? ስለምኑ? ስለ ልጅሽ ነዋ። አይ ምንም ነገር የለም። ሰው እንዴት ዝም ብሎ ያወራል? የሚገርም ነው። ለምን እንደሆነ አላውቅም፣ ውሸት እየመሰለኝ ነው። በእርግጠኝነት ውሸት ነው። ግን ላይሆን ይችላል። ማን ያውቃል? እውነት ቢሆን ሰላም እኮ ከብሌን እናት ጋር የተመሳሰለ ታሪክ አላት። አረ በፍጹም እውነትማ አይደለም። ሁሉም ኢትዮጵያዊ ተመሳሳይ ታሪክ ነው ያለው። በዚህ አይነት እኮ ሁሉም የብሌን እናት ሊሆን ነው። እንደሱ ሳይሆን ሰላም ብዙ አመት አረብ ሀገር ሰርታ ነው የመጣችው እና አረብ ሀገር ስትሰራ እሷም ልጇ ጠፍታባት ነበረ። ብቻ በደፈናው መፍረድ ጥሩ አይደለም። ቆይ እኔ የምለው ሰላም ልጇ ተገኝታ አይደል እንዴ? ወይስ ሁለተኛ ልጅ ነበራት? አላቅም። እኔም በጣም ግራ ገብቶኛል። ምን እያሰብኩ እንደሆነ እንኳን አላቅም። ግድ የለሽም ገነት፣ ይሄ ነገር ውሸት ነው። ቆይ አንቺ እሱ እንዴት አወቅሽ? ማለቴ ያው ውሸት ይመስለኛል። ጊዜ ይፈተዋል፣ ማየት ነው እንግዲህ። እኔ የምለው ማን እንደደወለልሽ ያውቀሻል? አይ አላውቀውም፣ ማንነቱን አልነገረኝም። ማን ሊሆን ይችላል ይሄ ቀጣፊ?
ሳስበው ላንቺ መናገር አልነበረብኝም። ለምን? ታኒ በላይ የሚቀርብ ጎረቤት አለሽ? ሚስጥሬን ታወጫለሽ ብለሽ ፈራሽኝ እንዴ? ገነት ሙች፣ እንደዛ ካሰብሽ የመጨረሻችን ነው። እንዴ ምን ሆነሻል? እኔ ከራሴ ማርፈው አንቺን አስጨነቅኩሽ ብዬ እኮ ነው እንዴ? ያንቺ ጭንቀት እኮ የኔም ጭንቀቴ ነው። እሱማ እውነትሽን ነው። ቢከፋኝም ቢደላኝም ከአንቺ ውጭ ማንም አወያየዋለኝ። በቃ ልሂድ፣ ቡና አፍልቻለሁ። ቶሎ ብለሽ ነይ። እሺ በጣም ዳግም ስለምታዝንልኝ ነው እንደምታወራኝ? አይደለም፣ ስለማፈቅርሽ ነው። ለምንድን ነው ዝም ያልኩት? የሆነ ነገር ማለት አልነበረብኝ? ግን ምን ማለት ነበረብኝ? ስለሱ ምንድን ነው የሚሰማኝ? አብሬው ሲሆን ደስ ይለኛል፣ ከቃል ጋር ሲሆኑ ደግሞ እናደዳለሁ። ወድጄዋለሁ ማለት ነው። እንጃ፣ ግን ልቡን ሳልጎዳው አልቀርም። አጉል ጀብደኛ ለመሆን ሞክራለሁ። ይቅርታ ዳጊ፣ አሁን ምንም ልል አልችልም። አሁን በሶፊ ስለነገርኳት እሺ የምትለኝ መስሎኝ? የእውነት አልረባም። በጣም ደደብ ነኝ። አጉል ጀብደኛ ለመሆን ስሞክር ይኸው ጨራሽ ጓደኝነቱን ማጣሁት። ዳጊ ምን አይነት ደደብ ነኝ። ወይኔ ብሌን፣ በህይወቴ እንዴት አርጄ አላውቅም። በቁሜት የቀበርሽኝ። ቆይ ከየት አባሽ ያመጣሽው ድፍረት ነው? ራቁቴን አደባባይ ላይ የቆምክ ያክል የተሰማኝ። ይቅርታ ዳጊ፣ አሁን ምንም ልል አልችልም። ብሌን ይሻላለችው። ስለዚህ አሁንም እድል አለኝ ማለት ነው። አዎ የሆነ ነገር አድርጌ እሺ እንዳትለው አድርጋለሁ። እንዳዋረድሽ ግን አትቀሪም። ውርደት ነው የማከናንብሽ። ታያለሽ። ብሌኔ፣ በእውነት እንደዛ ማለት አልነበረብኝም። ጊዜና ቦታ አልጠበቅኩም። በጣም ይቅርታ። ቅድም ያልኩሽን ነገር በሙሉ እርሺው። እኔን ውደጂኝ ብዬ ደግሞ አላስገድድሽም። በእርግጥ ከምታስቢው በላይ እኮ እወድሻለሁ። ግን በቃ ጓደኝነታችንን ከምናጣ ሁሉም ነገር ቢቀር ነው የሚሻለው። ዝም ብለህ ትለፈልፋለህ አይደል? እንደምትወደኝ እኮ አይነ ቀድሞ ነግሮኛል። እኔም እወድሃለሁ ዳጊ። አልሰማሁም፣ ድገሚልኝ። እኔም እወድሃለሁ። አልሰማኝም፣ ድገሚልኝ። እኔም እወድሃለሁ። እኔም እወድሻለሁ የኔ ፍቅር።
ወይኔ ጨጓራዬ እንዳቃጠልሽኝ አቃጥልሻለሁ። ድቀልዳችሁብኝ ሞቀሩ ወይኔ ፊት ለፊት ይሳሳሙ። ፍቅሬን እኮ ሳመችው። እኔ ተጸይፎ እሷን ይስባል። ምንድን ነው ፍቅር አፍራሽ እንደ አረፋክ እሺ እኔ ምን ልንድ መች ነው ለኔ ስሜት እንዳለ ያወቀው? እኔ እንጃ። ልክ የመጀመሪያ ጊዜ ሳይሽ የሆነ ልዩ ስሜት ነው የተሰማኝ። ለምን እንደሆነ ታውቂያለሽ? አላውቅም። ለምንድን ነው? በጣም ልዩ ሴት ስለሆንሽ። ይሄን ያህል በጣም ልዩ ሴት ነሽ። ለማየት የሚያሳሳ ቁንጅና አለሽ። እኔ ራሴን እያየሁ በህይወት መቆየቴ በጣም ነው የሚያስገርመኝ። እንዴ ለምን? እንደ ቁንጅናሽማ እስካሁን ቀልጬ ማለቅ ነበረብኝ። ተው አታሽኮርመኝ ብሌኒ። እንዲያጠገብ ያብረሽኝ ስትሆኝ ምን እንደሚሰማኝ ታውቂያለሽ? ምንድን ነው የሚሰማው? እኔት ሁሉ ነገሩ የሞላለት ሙሉ ሰው የሆንኩ ያህል ይሰማኛል። የሚያስጨንቀኝ ቅልፍ የሚነሳኝ ነገር ሁሉ እረሳለሁ። የኔ ፍቅር አንቺ ለእኔ ሁሉ ነገሬ ነሽ። ደስታዬ ሳቅሽ ውስጥ ነው የተደበቀው። ህልሜ ሁሌ ከጎንሽ መሆን ነው። እግዚአብሔርን በጣም ስለሚወደኝ ነው አንቺን የሰጠኝ። የኔ ፍቅር ከዚህ በፊት ተሰምቶኝ የማያውቀው ልዩ ስሜት የተሰማኝ ነው። ለዛ ምክንያቱ ደግሞ አንተ ነህ። ግን እባክህ እንዳትጎዳኝ። ከወደኩ የምሰበርበት ከፍታ ላይ የሚሰቀልከኝ። በምን አቅም ይጎዳሻለሁ የኔ ስስት? እኔ እንጃ ብቻ ግን እፈራለሁ። ታዲያ ከፈራሽ ቀፊኛ። እሺ በኃይሉ ብታይች ብሌን እንዳደረገች ከአንቺ ማን ፎቶ ወራለሽ? ምን ሆነሃል በኃይሉ? መታኸኝ እኮ። ገና እገልሻለሁ። የምታወሪበት አንደበት የለሽ። ሳቢ በባለው አይዘል ምን ሆነሃል በኃይሉ? ለህይወትሽ ካሰብሽ ዝም በይ። አለበለዚያ ግን ሲጠርጌ ነው የምገልሽ። ቆይ ለምን ዝም አትይም አንቺ ሴትዮ? አለበለዚያ ግን ሲጠርጌ እገልሻለሁ። ዝም በይ ብዬሻለሁ። እሺ ምንም አልልም፣ ግን ቢያንስ ምን እንዳደረግኩ ንገረኝ። ያለሽ ለዛች አሮጊት አንቺ ነሽ አይደል ነገርሻት? ቆይ ምን ብዬ ነው የነገርኳት? ኧረ እኔ ምንም አልነገርኳት። በጣም ጥሩ። እሱን አሁን በደንብ ታስታውሻለሽ። አሁን እኔ በደንብ እንድታስታውሻለሽ።
አሁንስ አስታውሽ? አረ በፈጠረ ባይሉ ለምን እያወራን ነው? ጭራሽ አልገባኝም። አንቺ ልጅ ከዚህ በላይ ትዕግስቴን አትፈታተኝ። ብሌን የሰላም ልጅ መሆኗን ለገነት ነግሬሻታል። በኃይሉ ህይወቴን አበላሽተዋል። አሁን ደግሞ በተራይ ህይወቴን አበላሸዋለሁ። ተመልከት ምን እንደማደርግ። ሄሎ ብሌን፣ አንድ ነገር እንገርሽ። ሰላም ወላጅ እናትሽ ናት። ደግሞ በዚህ መጣችሁ? ያልማዝ አይበቃችሁ? አሮጊቷ ናት። መቼም ለልጇ መናገሩ አይቀርም። በኃይሉ ታያለህ። ከዚህ በላይ ምን እንደማደርግበት አጠቅም። ምን ገነት ሰማች? አለቀልም ማለት እኮ ነው። ወይኔ ጉዴ! አታስመስይ፣ አስመሳይ። ራስሽን ነግረሻ ስታበቂ ልታታልኝ ነው። ቆይ እኔ ምን እጠቀማለሁ? በዚህ ነገር እኮ ከማንም በላይ እኔ ነኝ የምጎዳው። እሱንማ ብታስቢ አትነግራትም ነበረ። በኃይሉ እኔ እውነት ምንም አላደረኩም። ቆይ እኔ ምን እጠቀማለሁ? በዛ ብር ምክንያት ነው አይደለ? 50% ካሰጠኝ ምናምን ብለሽ ነበር አይደለ? በኃይሉ ቆይ ምን ሆነሃል? ሞኝ መስሎሃለሁ እንዴ? ቆይ እንዴት እነግራታለሁ? ዝም በይ አንቺ። ነው የነገርሻለሁ። አልነገርኳት። እኔ አልነገርኳት። እውነቱን ካልነገርሽ ከዚህ ባለ ውስጥ ሬሳው ነሽ የምትወጪው። ትነግሪኛለሽ አትነግሪኝም? በፈጠረው ኃይሉ እኔ አልነገርኳትም። በፈለከው ነገር እምልልሃለሁ። አንቺ ነሽ ሙን በአጉልልህ ራስሽን አደጋ ውስጥ ልትጥጪ። ቂል እንዴት እንደዚህ ያን ነገር ትነግረታለሽ? አለቃ ቁም። እሷ አይደለችም የተናገረችው። እና አንተ ነው የነገርካት? በቃ ልሂድ። ስራዬን አስረሳኝ እኮ። ገና ራስሽን ነው ማስረሳሽ። ኧረ እባክህ እናያለና። ማታ ምጭ። አይ ማታ እንኳን እትዬም ስላለች እዛው ብሆን ይሻላል። ቃልዬም ሌላ ነገር ነው የሚመስላት። ቃልዬ? አሁንም ቃልዬ? ለምዶብኝ እኮ ነው። በሙሉ ልብሽ ስለማጣያት እኮ ነው። ይህን ሁሉ ነገር እያደረገች ራሱ ጠልተሽ አጣያት። በእርግጥ ታናደኛለች። መጥፎ ሰው እንደሆነች ማውቃለሁ። ግን ደግሞ ሁሉም ነገሯ መጥፎ አይደለም። አንተን ስለምትወድ ነው እንደዚህ የምትሆነው። ኧረ እሷን መውደድ እኮ አይገባትም። እልን ያዛት። ዳጊ፣ ሁሉም ሰው በሁሉም ነገር መጥፎ ነው ማለት አይደለም። የራሱ የሆነ ጥሩነት፣ የራሱ የሆነ ልክነት አለው። ለውሻዋ በመስጠቷ ብቻ የጸደቀችውን ዘማዊቷን ታሪክ ታውቀው የለ? አውቀዋለሁ። ስለዚህ ቃል ብታናድድህም መጥፎ ሰው ብትሆንም ውስጡ ያለውን ጥሩነት ፈልገህ ተመልከት። ያኔ ከጊዜው ንዴት ያለፈ እሷን መጥላት አትችልም። ሰውነሽ ግን በፈጣሪ ማለት ምን ሆንኩብ? መልአክ ነው። ሰው ሆኖ እንደዚህ ማሰብ ይቻላል? እጅግ በጣም ንጹህ ሴት ነሽ። እዚህ ምድር ላይ እንዲህ መሆን ጥሩ አይደለም አበባዬ። የዋህነትሽን ሁሉም ሊጠቀምበት ነው የሚፈልገው። ምን ላድርግ? እኔ እንደዚህ ነኝ። ከዚህ ውጭ ቢፈልግም መሆን አልችልም። እናቴ እንደዚህ አድርጋ ነው ያሳደገች። ግን እንዳትጎጅብኝ ይፈራሉ። ለምንድን ነው የምትጎዳው?
እንዳንቺ አይነት ሰዎች ሁሌም ይጎዳሉ። ምክንያቱም ጥሩነት የማይገባቸው ሰዎች አሉ። በቀላሉ ሰውን ስለሚያምን በቀላሉ ነው የሚጎዱት። አንተ ብቻ አትጉዳኝ፣ ሌላውን እንችላለሁ። በቃችሁ። በተንኮለኛ ዓለም የዋህ መሆን ጅልነት መሆኑን መቼ ነው የሚገባሽ? ምን ይዘጋሃል? ተናገር። አንተ ነው የተናገርከው? አይ አይደለሁም። እና እሷ እንዳልሆነች በምን አባወቅ? እሷ ካልተነገረች አንተ ነው ማለት ነው የተናገርከው? አንተ ከሃዲ! አንተ ላይ ነገርካት ማለት ነው? ሰማለህ? በቁምህ ነው ቆዳህን የምገፋው። አንተ ላይ ትክዳለህ? አንተ ከሃዲ! አለቃ ቃል ምን ቃል? ቃል